አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተከበራችሁ ውድ የኢትዮ ኪንግ ሚዲያ ቤተሰቦች ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ከዚህን ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። በቅድሚያም አርዕስተ ዜናዎችን። በአማራ ምድር እየተደረገ የሚገኘው የአገዛዙ ኃይልና የፋኖ ከደፈጣ ውጊያ ወደ ጨበጣ ውጊያ መሸጋገሩ ተነግሯል። ረፋዱን ጀምሮ በተደረገው ከባድ ተጋድሎ ፋኖ ቁልፍ ስትራቴጂካዊ ቦታን ከአገዛዙ ሰራዊት ነፃ ማውጣቱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር የሚኒሻ ጠርናፊው 10 አለቃ ዳምጤ ረጋሳን የተባለ መግደላቸው ተነግሯል። የ109ኛ ኮር 77ኛ ክፍለ ጦር ከሰሞኑን የጅጋ ከተማ ከንቲባና የሰላምና ደህንነቱን እስከ ወዲያኛው መሸኘታቸው ተነግሯል። ዝርዝሩን ይዘናል። ብልጽግናው ከየአቅጣጫው ጦርነት ውስጥ መግባቱን ተከትሎ በርካታ የአገዛዙ ሰራዊት እየፈረሰ ፋኖን እየተቀላቀለ መሆኑ ተነገረም። ላንጨርሰው የተጀመረ አብዮት የለም ሲል ፋኖ አስታወቅም። ከተከላካይነት ወደ አጥቂነት የተሸጋገረው የአማራ ሕዝብ ትግል በድል ይጠናቀቃል ሲል ባወጣው መግለጫ አስታውቋል። እንስቷ በጀግንነት ተዋግታ በራሷ ጥይት መሰዋቷ ተነግሯል። የ105ኛ ክፍለ ጦር 44ኛ ክፍለ ጦር አርበኛዋ ከብዙ ውጊያና ትንቅንቅ በኋላ ሚጣተይ ራስሽን እንዳታጠፊ የሚል ድምፆችን በመናቅ ለጠላት ከምያዝ ራሴን የማጥፋት ውሳኔ አለኝ በማለት ከአገዛዙ ሰራዊት ጋር ስትዋጋ ቆይታ በራሷ ጥይት መስዋዕት መሆኗ ተነግሯል። ወደ 4 ኪሎ የገቡት የሳውዲ አረቢያ የውጭ ጉዳይ ሚኒስተር ከጠቅላይ ሚኒስተር ጋር ከፍተኛ ውዝግብ ውስጥ መግባታቸው ተነግሯል። ጌታቸው ረዳ የሚወገድ አካል አለ፣ በሚስጥራዊ መወገድ አለባቸው ሲል ይፋ አደረጉ። እነዚህንና ሌሎችን መረጃዎች ለሳቱ አዘጋጅተንላችኋል። የተከበራችሁ ውድ የኢትዮ ኪንግ ሚዲያ ቤተሰቦች በየዕለቱ በየሰዓታቱ የምንለቃቸው መረጃዎች ወደ እናንተ እንዲደርሷችሁ ቪዲዮ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ በማድረግ አብራችሁ እንድትሆኑ እየጋበዝኩኝ አሁን በቀጥታ ወደ ዝርዝር መረጃዎቻችን እናልፋለን። አብራችሁን ቆዩም። ከረፋድ ጀምሮ በተደረገ ከባድ ተጋድሎ ጣቁሳ ወረዳ ደልጊ ከተማ በፋኖ ቁጥጥር ስር መግባቷ ተነገረም። የጣና ዳር ፈርጧና የጣቁሳ ወረዳ መቀመጫ የሆነችው ደልጊ ከተማን በቁጥጥር ስር ያደረገው ፋኖ ሌሎች አካባቢዎችም ነፃ ለማውጣት ግስጋሴው መቀጠሉን ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ የ109ኛ ኮር ባንዳ ምንጥራው አጠናክሮ ቀጥሏል። በትናንትናው ዕለት ቡሬ ወረዳ ቁጭ ከተማ መሽጎ ከሚገኘው የብልጽግናው ሰራዊት በማንነታቸው ሲገድል ሲያስገድል ሀብት ንብረታቸውን ሲዘርፍ የነበር 10 አለቃ ዳምጤ ረጋሳ የተባለ ቀንደኛ የሚኒሻ ጠርናፊ ከሁለት ግብረአበሮቹ ጋር ባነፍናፊዎቹ አዳኝ ቡድን 109ኛ ኮር 77ኛ ክፍለ ጦርና 88ኛ ኮር ጦሮች እርምጃ ተወስዶበታል። ንስሮቹ የ109ኛ ኮር አነፍናፊ ቡድን ክንፋቸውን ዘርግተው ከማቻከል እስከ አዩ ጓጉሳ አይናቸውን ተክለው አሰሳ ሲያደርጉ ከቆዩ በኋላ ከምሽቱ 4 ሰዓት ላይ 3 የመከላከያ አባላትና 3 የሚኒሻ አባላት ላይ እርምጃ መውሰዱን ተናግረዋል። አሁን ላይ ብልጽግናው መንደር ላይ ድንጋጤ ተፈጥሯል። ዋይታው ጩኸቱ በርክቷል። የሚይዘው የሚጨብጠው አጧል። ሚስታቸውንና ልጆቻቸውን ማመንም አቅጧቸዋል። በዛሬው ኦፕሬሽን የተደናገጠው የብልጽግናው ቡድን ንጹሐን አማራዎችን የፋኖ ቤተሰብ ናቸው፣ ዝምድና አላቸውና የተለያዩ ምክንያት በመደርደር በጅምላ እያፈሰ ጨለማ ቤት እያሰርም ይገኛል ተብሏል። ብልጽግና ከየአቅጣጫው ጦርነት ውስጥ መግባቱን ተከትሎ ሰራዊቱ እየፈረሰ ፋኖን እየተቀላቀለም ቀጥሏል። በዚህ ሳምንት የደቡብ እዝ 202ኛ ኮር የብልጽግናው ሰራዊት አባላቶች ህዝባችንን አንዋጋም ሀገራችንም አናፈርስም በማለት ከነሙ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ 102ኛ ኮርን ተቀላቅለዋል። የኮሩ አመራሮችም አቀባበል አድርገውላቸዋል። ላንጨርሰው የተጀመረ አብዮት የለም ሲል ፋኖ አስታወቅም። ከተከላካይነት ወደ አጥቂነት የተሸጋገረው የአማራ ህዝብ ትግል በድል ቀጥሏል። በጀግኖች እርሾነት የተጀመረው አብዮት ከተከላካይነት ወደ አጥቂነት የተሸጋገረው በመሆኑም መራሩን አብዮት እያሸነፈም ይገኛል። በውጤቱም ስትራቴጂካዊ ግባችን ይሳካል ብለዋል። አማራነት በአገሪቱም ሰማይ ስር እውን ሆኖ የህዝባችን ማህበራዊ
ህላዊ በእኩልነት የመኖር መብቱ ሳይረጋገጥ የሚቆም ትግል የለም። ማሸነፍ አሁንም በማሸነፍ ይቋጫል ብሏል። በትግላችን ውስጥ ልጓም የለሽ ፍላጎቶችና ጣልቃ ገብነቶችን በድርጅታዊ አሰራርና በመርህ እየተስተካከሉ እንቀጥላለን። ነባራዊ ሁኔታን እየገመገመ መቀጠልም ለነገ ስንቅ ነው። ዓላማችን ህዝባችን ከገጠመው ብሔራዊ ስጋት ወጥቶ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ በማንነቱ ተከብሮና ህልውናው ተጠብቆ እንዲኖር እና አማራው ህዝባችን ማህበራዊ እረፍት እንዲያገኝ ነው። ደካማውና እምነት የማይጣልበትን የብልጽግናው ስርዓት በመገርሰስ በምትኩ አዲስ ስርዓት መትከል ለሀገር መንግስት አንድነትና ቀጣይ ዕጣ ፈንታ አማራጭ የሌለው ጉዳይ መሆኑን ሊታወቅ ይገባል። የብልጽግናው ስርዓት ሀገር እያፈረሰና ህዝብ እያፈለሰ ሊቀጥል አይገባም። የሀገሪቱን ዕጣ ፈንታ የሚያሳስባቸው ሁሉ ከአማራ ፋኖ ጎን ሊቆም ይገባል ብሏል። የአማራ ህዝብ ትግል ከተከላካይነት ጊዜውን ጠብቆ ወደ አጥቂነት እንደተሸጋገረ ሁሉ ጊዜውን ጠብቆ ያሸንፋል። ላንጨርስ የጀመርነው ትግል የለም ማለት እኮም በከሰከስነው አጥንትና ባፈሰስነው ደም የህዝባችን ሁለንተናዊ መብትና ጥቅም እናስከብራለን ማለት ነው። ስለዚህም በትግላችንና በአማራነት ውስጥ ስበብ እያበዙና ስም እየሰጡ ህዝብን ማደናገር አይቻልም። የአማራ ህዝብ ጉዳይ ያገባኛል የሚል ሁሉ የትግሉ ባለቤት እንዲሆንም ጥሪ አቅርበዋል። ነገር ግን ትግሉን በእጅ መንሻ እያመሃኙ እናቡካው እንጋግረውና እንምራው ማለት ፋሽን አልፏል። በተግባርና ድርጊት ብቻ የትግላችን ፍላጎት እውን ይሆናል። አማራነት እውን እስኪሆን ድረስ ጠላት የሚሰራቸውን አሉታዊና አዎንታዊ ፕሮፓጋንዳዎች በተግባር ፕሮፓጋንዳ እውን እያደረግ በፋሽስቱ ሰራዊት ላይ የምናደርገውን መራር ተጋድሎ አጠናክረን እንቀጥላለን ብለዋል። ጾታ የጀግንነት መለኪያ አይደለም። አርበኛ ዘመናይ ደጉ 105ኛ ክፍለ ጦር 44ኛ ክፍለ ጦር አርበኛዋ ከብዙ ውጊያና ትንቅንቅ በኋላ ሚጣተ ራሽን እንዳታጠፊ የሚል ድምፆች በመናቅ ለጠላት ከመያዝ ራሷን የማጥፋት ውሳኔን ያለማመንታት የወሰነች የኤፍሬም አጥናፉ መንፈስ ያደረባት ቆራጥ የቴዎድሮስ እዝ ጀግኒት አርበኛ ነች። ጀግኒት ሞቷ አሰላልፍ የሌለው ሞት ነው። ሞቷ ለአማራ ህዝብ ነጻነት የተሰጠ የራስ ውሳኔ ነው። አብረው እየኖሩ መደናነቅ፣ መሸነቋቆጥ፣ ጥሎ ማለፍ የሌለው የብሔርተኝነታችን የመጨረሻው የታማኒነት ሊተመን የማይችል ማለፊያ መስፈርትን አልፋ ነው ለእኛ ከባዱን ራስን የማጥፋት ውሳኔ ያሳየችን። ለዚህም ነው ትግልን የሚያስቀጥሉ ቆራጦች እውቀትም አቅምም ያላቸው ነገር ግን ሚዲያው ህዝቡም የማያውቃቸው እልፍ ጀግኖች ትግሉን ስለሚያስቀጥሉት ስለ አሚካላዎች ግድ የማይሰጠን ጠላት ጋር ቢሄድ ፈሪ እባላለሁ ብለው አብረው ቁጭ ብለው ለማብላላት የሚሞክሩት አሚካላዎች የምንንቃቸው በዚህ ምክንያት ጭምር ነው። ለነጻነት ወጣሁ ላለ ታጋይ በራስ መሳሪያ መጥፋት አጼ ቴዎድሮስነትን የሚጠይቅ ከባድ የልና ባለቤትነት ይፈልጋል። ይህንን መልእክት ድርጅታችን ከውስጥ በ12 ቁጥር ሚስማር ለሚወጉት የነገ ተጠያቂዎች፣ ለዛሬ ኢመንት አስመሳዮችና ከርተውንም ጭምር ለሚያስቁን የምክክር ኮሚሽን ቅሬታ አቅራቢዎች የጀግና ውሳኔን እንደማይሉት እንገምታለን። ለዚህ አካላት መልሳችን ዘር ከልጓም ሳይሳብ ሲቀር የሚያጋጥም አማኑኤል ሊያስገባ የሚችል የአእምሮ መቀንጨር ሊሆን እንደ ስለሚችል ጤናችሁን ደህና መሆናችሁን አረጋግጡ የሚል ምክር ሐሳብ ነው ያለን። ከአእምሮ በላይ ያልሆነ ነገር ግን የአማራ ህዝብ ትግል ምን ያክል መራርና አስፈላጊ ለሆነ ውሳኔ ለወሰነሽው ታናሽ ጀግና እህታችን ክብርና ሞገስሽ በሚሊዮን ለሚታገለው ለአዲሱ ትውልድ መዓዛ ሆኖ እያወደን ቁጭትም እልህም ለነጻነት መጓጓትም ከአማራነት ስሜት ጋር ተደባልቀው እያብከነከኑን እንገኛለን። እናንተ ጀግኖች የ10 አለቃ ኤፍሬም አጥናፉ ታምረኛ ልጆች አላችሁ አይደለ? ለቃላችሁ በሰማዕቶች ስም አደራ ለመወጣት ተቋማዊ ቅርጻቸውን በመያዝ ቦታ ጊዜና ሁኔታ ሲመቻች ትዕዛዝ ብቻ ጠብቁም። አንዳንዶቻችን ከድቶ የገባን ባንዳና የባዶ ሾው ገደሌዎች የሴት ልብስ እያለበሱ ሲፖስቱ እያየን ስህተት መሆኑን ለውስጣችን ነግረን አልፈን ነበረም። ምክንያታችን ሴት ጀግና ሆኖ ከመፈጠር ባለፈ ብዙ ጀግኖች ጸንሳ የምትፈጥር ድንቅ ፍጡር ስለሆነችና አጠቃላይ የታጋዩን ቤተሰባዊ ችግር እስከነ ደቋንዋ ተሸክመው ነጻነት የሚናፍቁ ፍጥረቶችን ስለሆኑ ነው። የከዱትንም ቀሚስ አልብሰን ስንፖስት ሴት ናችሁ ለማለት አስበን ከሆነ አርበኛ አያልነሽ ስሜነህ፣ እነ እትጌ ጣይቱ፣ እነ አርበኛና ጋዜጠኛ መስከረም አበራም፣ እነ አርበኛ አይን አዲስ ዋለልኝን፣ እነ ጋዜጠኛ ማዛ መሐመድን፣ እነ አርበኛ እናትነሽና እነ አርበኛ ታድላን ታጋይ አይደሉም እያልን መሆን እንዳንረሳ ለማሳሰብ እወዳለሁ።
ሴትነት የፈሪ የተማራኪና የተሸናፊ ምልክት አድርጎ ማሰብ በራሱ አንጎል ገቢርን የማጣት ያክል የወደቀ እሳቤ ናቸው። በዚህም ምክንያት እሳቤው መታረም ያለበት የዘገየና ኋላ ቀር በመሆኑ መቀረፍ ያለበት የምንለው ለዚህ ነው። ለማንኛውም ለጀግና የሚለቀስበት ጊዜ ሳይሆን የሚመሰከርበት ጊዜ ላይ በመሆናችን ከጎን አብረን ያየነው ሀቅ ለመደበቅ ተቸገርንና መሰከር ነው። ውሳኔሽ ጾታ የማይለይ መታወቂያሽ ሆኖ በታሪክ ተመዝግቧል። እህታችንን ያለማስታወስ በእግዚአብሔርም ቢሆን ሟች መሆኑን መረሳት ነው። ለዓላማ በጠላት እጅ ከመሞት ወይም ከመማረክ መተኪያ በሌለው ሕይወት ላይ ወስኖ ራስን ማጥፋት የትግል የበኩር ልጅ መሆኑን የሚያሳይ ከዕድሜሽ ከፍ ያለ ሕያው ሰማዕትነት ስለሆነ ታሪክሽ በደማቅ የወርቅ ቀለም ተጽፎ በጀግንነትሽ ትውልድ ይማርበት ዘንድ እንሰራለን። አጼ ቴዎድሮስ በድጋሜ ለዚህ ትውልድ ስላሳየሽን እያመሰገንኩ መልካም የጀግና ረፍት ይሁንልሽ ስንል እንቋጫለን። መወገድ ያለበት አካል እንዲወገድ ጌታቸው ረዳ ተናገሩ። የጠቅላይ ሚኒስትሩ አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በአዲስ አበባ ከትግራይ ከተወጣጡ የፖለቲካ ሰዎች ጋር ጦርነት እንዳይነሳ በሚያስችሉ ጉዳዮች ላይ ለመምከር በተካሄደ ውይይት ላይ ባደረጉት ንግግር ታግለን ጦርነቱን እንዳይነሳ እናደርግ ሲሉ ተናግረዋል። አቶ ጌታቸው ግጭት ከመነሳቱ በፊት ማድረግ ያለብንን ነገር አስቀድመን እናደርግ፣ መስራት ያለብንን በሚስጥር እንስራ። አሁን ትግራይ ላይ ያለውን ኃይል ለማንም የሚያስብና የሚጨነቅ አይደለም። ለታጋዮችም ሆነ ለህዝብ አያስቡም። ግጭት ከመነሳቱ በፊት ማድረግ ያለብን ሁሉ እናድርግ። አንዴ ግጭት ከተነሳ ግን የፌዴራል መንግስቱ ቁመ ተመልከት፣ ስራህን አትስራ ማለት አንችልም። ግጭት ከመነሳቱ በፊት መወገድ ያለበት ኃይል ይወገድ ሲል ተናግረዋል። በጠቅላይ ሚኒስትር አብይ አህመድና በሳውዲ አረቢያ የውጭ ጉዳይ ሚኒስትር ፈይሰል ቢን ፈርሃን መካከል የተደረገው የከረረ ውይይት በአረብ ዓለም ሚዲያዎች ዘንድ ሰፊ መነጋገሪያ ሆኗል። ሊባንጌት የተሰኘው ድረገጽ ይፋ ባደረገው የስብሰባው ሚስጥራዊ ቃለ ጉባኤ መሰረት በሁለቱ ሀገራት መካከል የተካሄደው ውይይት በዋናነት በሱዳን ቀውስና በሀገሪቱ ቀጠናዊ ግንኙነት ላይ ያተኮረ ነበር። በውይይታቸውም ወቅት ሳውዲ አረቢያ ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር ያላትን ስትራቴጂካዊ ግንኙነት እንድትቀንስ ወይም እንድታቋርጥ ጥያቄ ያቀረበች ሲሆን ጠቅላይ ሚኒስትር አብይ አህመድ በበኩላቸው ኤሚሬቶች በክፉ ቀናችን የደረሰች መልካም ወዳጅ ናት የሚል ቀጥተኛ ምላሽ መስጠታቸው ታውቋል። ሳውዲ ይህንን ጥያቄ ያቀረበችው የተባበሩት አረብ ኤሚሬቶች በሱዳንና በቀጠናዊ ደህንነት ላይ አደጋ እየፈጠረች ነው በሚል መነሻ እንደሆነም ተገልጿል። ከተመሳሳይ ሳውዲ አረቢያ ኤሚሬቶች ለኢትዮጵያ የምታደርገውን ድጋፍ እንድታቋርጥ በግብፅ ፕሬዝዳንት አብዱልፋታህ አልሲሲ በኩል ከሳምንታት በፊት ጥያቄ አቅርባ እንደነበር አልአካበር የተሰኘ ጋዜጣ ከሳምንት በፊት መዘገቡ ይታወሳል። የሳውዲውን ጣልቃ ገብነት አጥብቀው የተቃወሙት ጠቅላይ ሚኒስትር አብይ ሳውዲ አረቢያ በአዲስ አበባ ውሳኔዎች ላይ ጣልቃ የመግባት ሆነ የመቆጣጠር ስልጣን የላትም ብለዋል። አክለውም ሳውዲ አረቢያ በሱዳን ውስጥ በአልቡርሃን የሚመራውንና አክራሪ አሸባሪ ያሉትን ቡድን መደገፏን አጥብቀው የወቀሱ ሲሆን ይህ የሳውዲ ድርጊት የኢትዮጵያና የምስራቅ አፍሪካ ቀጠና ደህንነት አደጋ ላይ የሚጥል ተግባር መሆኑን መናገራቸው ዘገባው አመላክቷል። የሳውዲው የውጭ ጉዳይ ሚኒስትር ኤሚሬቶች መሪ ሼክ መሐመድ ቢን ዛይድ ተንኮለኛ በማለት ቢከሱም ጠቅላይ ሚኒስትር አብይ ግን በፈታኝ ጊዜ አብረውኝ የቆሙ ታማኝና ጀግና ሰው በማለት አሞግሰዋቸዋል። ቢን ዛይድ በለውጡ ማግስት የኢትዮጵያ የውጭ ምንዛሬ እጥረት ገጥሟት በነበረበት ወቅት ምንም አይነት ቅድመ ሁኔታ ሳያስቀምጡ $3 ቢሊዮን ለብሔራዊ ባንክ ድጋፍ በማድረግ የዋሉትን ውለታ ጠቅላይ ሚኒስትር አስታውሰዋል። በተጨማሪም ጠቅላይ ሚኒስትሩ ሳውዲ አረቢያ አቅጣጫዋን መሳቷን፣ ኮምፓሷ መጥፋቱን ገልጸው አሸባሪዎችን ከመደገፍ ወጣ በኢኮኖሚና በልማት ላይ ብቻ እንድታተኩር መክረዋል። የሳውዲ ሚኒስትር ሀገራቸው ከግብፅ ጋር ያላትን ጥምረት እንደ ማስፈራሪያ ባነሱ ጊዜ ጠቅላይ ሚኒስትር አብይ ለአልጋ ወራሽ መሐመድ ቢን ሳልማን እንዲደርስላቸው ባስተላለፉት መልእክት የግብፅ ደህንነት የኢትዮጵያ ደህንነት ነው ብለዋል። አክለውም የኤሚሬቶች መሪ ሼክ መሐመድ ቢን ዛይድ ኢትዮጵያን በረዱበት ወቅት የጠየቁት ብቸኛ ነገር የግብፅና የአረቡ ዓለም የውሃ ደህንነት እንዳይጓደል ብቻ እንደነበር አስታውሰዋል። ለዚህም የወንዶች ቃል ለወንዶች ዕዳ ነው በማለት ቃላቸውን ጠብቀው የታችኛውን ተፋሰስ ሀገራት የውሃ ድርሻ እንዳልቀነሱና እንዲያውም
ዓመታዊ የውሃ መጠኑ በእጥፍ መጨመራቸው መናገራቸው በዘገባው ተጠቅሷል። ይህንን የኢትዮጵያ ሉዓላዊ አቋምና የዲፕሎማሲ መቃቃር ተከትሎ ሳውዲ አረቢያ ከኢትዮጵያ በሚላኩ ምርቶችና የኢኮኖሚ እንቅስቃሴዎች ላይ ይፋዊ ያልሆነ ያልተለመደ ጫናዎችና ማዕቀብ መሰል እርምጃዎችን መውሰድ መጀመሯን ተመላክቷል። በተለይም ኢትዮጵያ ወደ ሳውዲ አረቢያ በብዛት በምትልከው የበግና የፍየል ስጋ ላይ የጤናና የደህንነት ምርመራ በሚል ሰበብ ጥበቃ ፍተሻዎችን እያደረገች ነው። ምርመራዎችን ያለፉ የስጋ ምርቶችን ቢሆን ከመደበኛ አሰራር ውጭ የእኛን መስፈርት ስፔሲፊኬሽን አላሟሉም በማለት ምርቶችን እንዲመለሱ ወይም እንዳያልፉ የማስተጓጎድ እርምጃ እየወሰደች ትገኛለች። በተጨማሪም ወደ መካከለኛው ምስራቅና አውሮፓ የሚላኩ የኢትዮጵያ ምርቶች እንደ ቡና፣ አበባና ስጋ ያሉ በሳውዲ የአየር ክልልና ወደቦች ላይ ሆን ተብሎ እንዲዘገዩ እየተደረገ ነው። ቶሎ ተፈትሸው ማለፍ ሲገባቸው ፍተሻው እንዲጓተት በማድረግ ምርቶቹ ጥራታቸውን፣ ፍሬሽነታቸውን እንዲያጡ እያደረገች ይገኛል። ይህንን ሰሞነኛ ጫናና እንግልት ተከትሎም የኢትዮጵያ ላኪዎች ፊታቸውን ወደ ቻይናና መሰል ሌሎች አማራጭ ገበያዎችን እያዞሩ መሆኑ ታውቋል። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።